ዕለቱ ሰኔ 25 ዓመቱ ደግሞ እንደ አውሮፓውያን አቆጣጠር 2009 በሎስ አንጀለስ የሚገኘው የካርድ ድራይቭ ሰርፈር እንደ ሁልጊዜው ጸጥታ የሰፈነበት ነበር። ከቀኑ 12 ሰዓት ከ20 ላይ ግን ከታዋቂው መኖሪያ ቤት የተደወለው የ911 የአደጋ ጊዜ ጥሪ ይህን ጸጥታ ለዘላለም ሰበረው። መስመሩ ላይ የነበረው ሰው በድንጋጤ የተርበተበተ እዚህ አንድ ሰው በአስቸኳይ ሕክምና ያስፈልገዋል፣ መተንፈስ አቁሟል፣ የልብ ምቱን ለማስተካከል እየሞከር ነው፣ ግን ምንም ምላሽ የለም የሚል መልእክት አስተላለፈ። ያ መተንፈስ አቁሟል የተባለው መላውን ዓለም በሙዚቃው በዳንሱና በታሪኩ ያናወጠው የፖፕ ንጉሥ በመባል የሚታወቀው ማይክል ጆሴፍ ጃክሰን ነበር። ከጥቂት ሰዓታት በኋላ ማይክል ጃክሰን በ50 ዓመቱ በድንገት ከዚህ ዓለም በሞት ተለየ የሚለው ዜና በዓለም ዙሪያ ተሰራጨ። ኢንተርኔት ተጨናነቀ። እንደ ጉግል፣ ትዊተር እና ዊኪፒዲያ ያሉ ታላላቅ ድረገጾች በሰዎች ፍለጋ ብዛት ለተወሰነ ሰዓታት ሙሉ በሙሉ ስራ ቆሙ። ዓለም በለቅሶ ተዋጠች። ለቅሶ ወግ ሳይበርድ ግን አንድ እስከ ዛሬ ለሁሉም ሰው አጥጋቢ መልስ ያልተገኘለት ትልቅ ጥያቄ ተነሳ። ዕድሜው 50 ዓመት ብቻ የሆነው ከጥቂት ሳምንታት በኋላ ለሚጀምረው ታላቅ የኮንሰርት ጉዞ ሌሊት እና ቀን ሲለማመድ የነበረው ጤናማው ማይክል ጃክሰን እንዴት በድንገት ሊሞት ቻለ? መጀመሪያ ላይ የልብ ድካም ነው ተባለ። ፖሊስ ግን ወደ ቤቱ ገብቶ ምርመራ ሲጀምር ነገሩ ከልብ ሕመም በላይ ሆነ። እጅግ የጨለመና የተወሳሰበ የወንጀል ታሪክ መሆኑ ታወቀ። ይህ የዓለማችን ትልቁ ኮከብ የመጨረሻው እስትንፋስ የተፈጥሮ አልነበረም። ማይክል ጃክሰን በትክክል ማን ገደለው? ከዛች የሁሉንም ልብ ከሰበረች አስከፊ ቀን በፊት ማይክል ከመሞቱ ጥቂት ወራት ቀደም ብሎ ወደ ነበረበት ሁኔታ እንመለስ። ማይክል ጃክሰን ላለፉት 12 ዓመታት ምንም አይነት ትልቅ የኮንሰርት ጉዞ አላደረገም ነበር። በገንዘብ ችግርና በተለያዩ የፍርድ ቤት ክሶች ስሙ እጅግ ጎድፎ የነበረበት ወቅት ስለነበር ታዲያ ማይክል ስሙና ክብሩን ለመመለስ ከገባበት ኢኮኖሚ ቀውስም ለመውጣት ሲል በኋላም የመጨረሻ የሆነውን አንድ ታላቅ ዝግጅት አዘጋጀ። እርሱ ዚስ ኢዝ ኢት ይሰኛል። የመጨረሻው ማለት ነው። በለንደን ከተማ ለ50 ቀናት የሚቆይ እጅግ ዘመናዊ ግዙፍ ኮንሰርት ትኬቶቹ ሙሉ በሙሉ በሰዓታት ውስጥ ተሸጠው አለቁ። ማይክል በዓለም ፊት አሁንም ንጉሥ መሆኑን ማሳየት ነበረበት። ይህ ዝግጅት ለሱ ትልቅ ዕድል ብቻ ሳይሆን የሞቱ የመጀመሪያም ነበር። ማይክል በወቅቱ ከፍተኛ የአእምሮና የአካል ውጥረት ውስጥ ነበር። ዕድሜው እየገፋ በመምጣቱ 2 ሰዓት ሙሉ መድረክ ላይ ትርኢቱን ማቅረብ ከባድ ፈተና ሆነበት። ከዚህም በላይ የኮንሰርቱ አዘጋጅ የሆነው ኤጂ ላይቭ የተባሉ ኩባንያ በማይክል ላይ ከፍተኛ ጫና ያደርግበት ነበር። ኮንሰርቱን ከሰረዘ ወይም ካልተወጣ ማይክል ሙሉ በሙሉ እንደሚከስርና ንብረቶችን ሁሉ እንደሚያጣ አያውቅም ነበር። ይህ ውጥረት ማይክልን የእንቅልፍ ማጣት መጣበት። ማይክል ለቀናት አልፎም ተርፎም ለሳምንታት መተኛት አይችልም ነበር። ሌሊቱ ሙሉ በክፍሉ ውስጥ ያለ አንዳች እንቅልፍ ማጥናቱን ተያዘው። ታዲያ ለዚህ መፍትሄ ይሆን ዘንድ በወር ብዙ ሺህ ዶላሮችን እየከፈለ ዶክተር ኩራን ሙሬ የተባለ አንድ የግል ሐኪምን ቀጠረ። ነገር ግን ማይክል ከተራ የእንቅልፍ ክኒን ይልቅ በሆስፒታሎች ውስጥ ለከባድ ቀዶ ጥገና ብቻ የሚሰጠውን ሰውን ሙሉ በሙሉ የሚያደነዝዘውን ፕሮቶፎል የተባለውን ፈሳሽ መድኃኒት ምርጫው አደረገ። ማይክል ይህን መድኃኒት ፈሳሹ ነጭ ስለነበር ወተት እያለ ይጠራውም ነበር። ዶክተር ኮራን ዱሙሬ በማይክል ቤት ውስጥ የራሱን ትንሽዬ ሆስፒታል ከፈተ። ይህ ግን ሕይወት አዳኝ ሳይሆን ገዳይ ሆስፒታል ነበር። አሁን ወደዛች የማይክል የመጨረሻ ሌሊት ልውሰዳችሁ። ሰዓቱ ከሌሊቱ 9 ሰዓት ይላል። ማይክል ጃክሰን ከልምምድ ላይ እረፍት ወደ ቤቱ ይገባል። እንደ ሁልጊዜውም እጅግ ደግሞታል። መተኛትም አልቻለም። ዶክተር ኮራን ዱሙሬ በማይክል አልጋ አጠገብ ተቀምጧል። ማይክል እንዲያስተኛው መለመን ጀመረ። ዶክተሩ መጀመሪያ የተለያዩ የእንቅልፍ ማስታገሻዎችን ቫሊዩም አታዩንቨርስ በደም ስሩ ሰጠው። ነገር ግን በማይክል ላይ ምንም ለውጥ አላመጣም። ማይክል አሁንም እንደነቃ ነው። ከጠዋቱ 4 ሰዓት ከ40 ላይ ማይክል በከፍተኛ ጭንቀት እባክህ ትንሽ ወተት ስጠኝ፣ ካልተኛው የዛሬው ልምምድ ማድረግ አልችልም፣ ኮንሰርቱ ይበላሽብኛል እያለ ዶክተሩን ልመና ተያዘው። ከጠዋቱ 4:45 ላይ ሲሆን ዶክተር ኮራን ዱሙሬ ትልቅ ስህተት ፈጸመ። 25 ሚሊግራም የሚሆን ፕሮቶፎል በደም ስሩ ሰጠው። ማይክል ወዲያውኑ አይኖቹን ጨፍኖ ወደ ጥልቅ እንቅልፍ ገባ። ይህ መድኃኒት የሰውን አተናፈስና የልብ ምት በከፍተኛ ሁኔታ የሚቀንስ በመሆኑ የታካሚው የልብ ምት መከታተያ ማሽንና ኦክሲጅን በአቅራቢያ ሊኖር ይገባል። ከሁሉም በላይ ደግሞ ሐኪሙ ታካሚው እስኪነቃ ድረስ አንድም ሰከንድ ሳይርቅ
አጠገቡ መሆን አለበት። ዶክተር ኮራንድ ግን ምን አደረገ? ማይክል መተኛቱን ሳይ ክፍሉን ትቶ ወጣ። በስልኩ ከተለያዩ ሴቶችና የሥራ ባልደረቦቹ ጋር ከ45 ደቂቃ በላይ አወራ። ከጠዋቱ 5:40 አካባቢ ዶክተሩ ወደ ክፍሉ ሲመለስ ማይክል መተንፈስ አቁሞ ነበር። ከንፈሮቹ ወደ ሰማያዊነት ተቀይረዋል። ዶክተሩ በጣም ደነገጠ። የሚገርመው ወደ 911 ደውሎ ከመጥራት ይልቅ የሕክምና ስህተቱን ለመሸሸግ በክፍል ውስጥ ያሉትን የመድኃኒት ጠርሙሶች መሰብሰብ ጀመረ። 911 የተደወለው ማይክል መተንፈስ ካቆመ ከ1 ሰዓት በላይ ከቆየ በኋላ ነበር። የአምቡላንስ ሰራተኞች ሲደርሱ የማይክል አካል ቀዝቅዞ ነበር። ሆስፒታል ቢወሰድም የፖፕ ንጉሱ ሕይወት ማለፉ በይፋ ተነገረ። የማይክል ጃክሰን ሞት እንደተሰማ የሎስ አንጀለስ ፖሊስ መምሪያ ወይም ኤልፒዲ ሰፊ ምርመራ ጀመረ። የታዋቂው ኮከብ አስክሬን ተመርምሮ የሞቱ መንስኤው ይፋ ሲደረግ ዓለም በድጋሚ ደነገጠች። የሞቱ መንስኤ በከባድ በፕሮቶልና የቢኤን ኤፒሳይድ ውህደት የመጣ መመረዝ ነው ተባለ። በሌላ አነጋገር ማይክል የተሰጠው መድኃኒት መጠን ለቀዶ ጥገና የሚሆን እንጂ ለአንድ ሰው እንቅልፍ ለመስጠት የሚሆን አልነበረም። ፖሊስ የሞቱን መዝገብ በሰው እጅ የመጣ ግድያ ብሎ ፈረጀው። ዋናው ተጠርጣሪ ደግሞ ሌላ ማንም ሳይሆን ዶክተር ኮራንድ ድሩምሮይ ነበር። በ2011 ዓመተ ምህረት መላው ዓለም በቲቪ የተከታተለው ታላቁ የፍርድ ቤት ውሎ ተጀመረ። አቃቢ ሕግ ዶክተሩን እጅግ አስነዋሪ ቸልተኝነት የፈጸመ የሐኪምነት ስነ ምግባር ያጎደለና ማይክልን ለገንዘብ ሲል የገደለ ብሎ ወነጀለው። በፍርድ ቤቱ ሂደት ላይ ይፋ የሆኑት ማስረጃዎች ግን እጅግ አስደንጋጭ ነበሩ። ዶክተሩ ማይክል መተንፈስ ካቆመ በኋላ የልብ መታሸት ወይም ሲፒር ያደረገው አልጋው ላይ እንደነበር ታወቀ። አልጋ ላይ ሆኖ ሲፒር ማድረግ ፍራሹ ደረትን መጫን ስለማይችል ምንም ጥቅም እንደሌለው ማንኛውም የሕክምና ተማሪ ያውቃል። ዶክተሩ ግን ይህንን ያደረገው ማይክልን ሆን ብሎ እንዲሞት ፈልጎ ነው ወይስ በድንጋጤ የሚለው ዳግመኛ ጥያቄ አስነሳ። በመጨረሻም ፍርድ ቤቱ ውሳኔውን አስተላለፈ። ዶክተር ኮራንድ ድሩምሮይ ያለ ፍቃድ ወይም በቸልተኝነት ሰው በመግደል ወንጀል ጥፋተኛ ተባለ። የተፈረደበት ቅጣት ግን 4 ዓመት ብቻ ነበር። ዓመቱ ማነሱ ብዙሃንን ያናደደ ጉዳይ ቢሆንም በሚገርም ሁኔታ ከዚህ 4 ዓመት ውስጥ በሰነቀው መልካም ባህሪ ምክንያት 2 ዓመት ብቻ ታስሮ ተፈታ። የማይክል ጃክሰን ቤተሰቦችና በሚሊዮን የሚቆጠሩ አድናቂዎቹ ግን በዚህ ፍርድ አልረኩም። ለአንድ የዓለም ኮከብ ሕይወት መጥፋት 2 ዓመት እስራት እውነት ይሄ ብቻ ነው ወይስ ዶክተሩ ከጀርባ ያሉ ትልልቅ ሰዎችን ለመሸሸግ የተላከ የመስዋዕት በግ ነበር? ብዙዎች ማይክል ጃክሰን የሞተው በሐኪሙ ስህተት ብቻ ነው ብለው አያምኑም። ከዚህ ይልቅ ማይክል ከሞቱ በፊት በነበሩ ሳምንታት ለቅርብ ሰዎች ይናገራቸው የነበሩ ምስጢራዊ ንግግሮች አሉ። ማይክል ለእህቱና ለቅርብ ጓደኞቹ በስልክ ሲያወራ እንዲህ ነበር። ሊገሉኝ ይፈልጋሉ። በሙዚቃው ኢንዱስትሪ ውስጥ ያሉ ታላቅ ሰዎች ሊያጠፉኝ እየሞከሩ ነው። ታዲያ ማይክልን ሊገል የሚፈልገው ማን ነው? ለምንስ? መልሱ አንድ ትልቅ ሀብት ላይ ያተኩራል። የሶኒ ኤቲቪ ሙዚቃ ካታሎግ በ1985 ዓመተ ምህረት ማይክል ጃክሰን እጅግ አስደናቂ ብልህ የሆነ የቢዝነስ ውሳኔን አደረገ። የታዋቂውን የቢልስ ባንድ ዘፈኖች መብት ጨምሮ በሺዎች የሚቆጠሩ የሌሎች አርቲስቶች ዘፈን መብቶችን በ47 ሚሊዮን ዶላር ገዛ። በኋላ ላይ ይህ ካታሎግ ከሶኒ ሙዚቃ ጋር በመቀላቀል ሶኒ ኤቲቪ ተባለ። ይህ ካታሎግ በቢሊዮን የሚቆጠር ዶላር የሚያወጣ በዓለም የሙዚቃ ኢንዱስትሪ ውስጥ እጅግ ውድ የሆነ ንብረት ነው። ማይክል የዚህ ኩባንያ 50% ድርሻ ነበረው። ሶኒ ሙዚቃ የቀረው 50% ድርሻ ከማይክል እጅ ለመግዛት ለዓመታት ቢሞክርም ማይክል ፍንክች አይልም ነበር። ከሞቱ ጥቂት ቀደም ብሎ ግን ማይክል ከፍተኛ ዕዳ ላይ ስለነበር ሶኒ ድርሻውን በቀላሉ እንደሚያገኝ አስቦ ነበር። ነገር ግን ማይክል ኮንሰርቱን አዘጋጅቶ ዕዳውን በሙሉ ሊከፍልና ንብረቱን ሊያስጠብቅ ተዘጋጀ። እዚህ ላይ ነው እንግዲህ ጥርጣሬ የሚጀምረው። ማይክል ኮንሰርቱን በተሳካ ሁኔታ ካጠናቀቀ ዕዳውን ይከፍላል። የሙዚቃው ካታሎግ ዘላለም በእርሱ እጅ ይቆያል። ግን ማይክል ከኖረ ይህን ሀብት አያገኘውም። ማይክል ቢሞትስ? ማይክል ከሞተ በኋላ ንብረቱ በሙሉ በዕዳ ምክንያት ለሽያጭ ቀረበ እና ምን ተፈጠረ መሰላችሁ? 2016 ዓመተ ምህረት ሶኒ ሙዚቃ የማይክል ጃክሰን የ50% ድርሻ በ750 ሚሊዮን ዶላር ሙሉ በሙሉ ከቤተሰቦቹ ገዛው። ማይክል በሕይወት እያለ ሊያገኝ ያልቻለው ንብረት ሶኒ ማይክል ከሞተ በኋላ ሙሉ በሙሉ በእጁ አስገባ። ይህ በአጋጣሚ የመጣ ሁኔታ ነው ወይስ ሆን ብሎ የተቀነባበረ የቢዝነስ ግድያ?
ከቢዝነስ እና ከገንዘብ ጦርነት ባሻገር በማይክል ጃክሰን ሞት ዙሪያ የሚነሳው ሌላው እጅግ አስደንጋጭ መላምት ዓለምን በሚስጥር ከሚቆጣጠሩት ኢሉሚናቲ ከተባሉ ድብቅ ማህበራት ጋር የተያዘ ታሪክ ነው። የዚህ መላምት አቅራቢዎች እንደሚሉት ማይክል ጃክሰን በወጣትነቱ የዚህ ምስጢራዊ ቡድን አባል ነበር። ቡድኑ ማይክልን ተጠቅሞ የሰዎች አእምሮን ለመቆጣጠርና የራሱን አጀንዳ ለማስፈጸም ይፈልግ ነበር። በዚህ ምክንያት ማይክል በዓለም ላይ ወደ ማንም የሚደርስበት ዝናና ሀብት እንዲያገኝ ተደረገ። ማይክል ግን እያደገና እያረጀ ሲመጣ የዚህን ቡድን ምስጢራዊ አሰራር መቃወም ጀመረ። ከቡድኑ ቁጥጥር ውጭ ለመሆን መሞከር ብቻ ሳይሆን በዘፈኖችና በመድረክ ንግግሮች ላይ ሰዎቹን ንቁ ለማድረግ መሞከር በቡድን ዘንድ እንደ ካሪ ተቆጠረ። ይህንን የሚሉ ሰዎች እንደ ትልቅ ማስረጃ የሚያቀርቡት ማይክል ጃክሰን በ1991 ዓ.ም ያወጣውን ዳንጀርስ የተባለውን አልበም ሽፋን ነው። በርካታ ሚስጥር ማህበራት ምልክቶችን ለምሳሌ እንደ ፍሪሜንሰን ምልክቶች፣ ሁሉን የሚያየውን አይንና ድብቅ የሆኑ የሰይጣን አምልኮ ምስሎች የያዘ ነው። ብዙዎች ማይክል በዚህ አልበሙ ላይ ማንን እያገለገለ እንደነበር በምልክት አሳይቷል ይላሉ። ነገር ግን ማይክል በኋላ ላይ ያወጣቸው ዘፈኖች እንደ ዶንት ኬር አባውት አስ ያሉ ስራዎቹ ዓለምን በሚስጥር ለሚመሩት ገዢዎች የተላከ ቀጥተኛ መልእክት ነበር። ማይክል በዚህ ቪዲዮ ላይ በትልቅ የስልጣን ወንበሮች ላይ የተቀመጡ ሰዎችን ሲተችና ሲቃወም ይታያል። ከሁሉም በላይ ደግሞ ማይክል ከመሞቱ ጥቂት ቀደም ብሎ በለንደን መድረክ ላይ ቆሞ ለሕዝብ የተናገረው የመጨረሻ ንግግሩ ትልቅ ጥርጣሬ ይፈጠራል። ማይክል እንዲህ ብሎ ነበር፣ የምንኖረው በማታለል ዓለም ውስጥ ነው። ሚዲያዎች ከቻሉ ከጀርባችን ያለውን እውነት መፈለግ አለብን። የኢሉሚናቲ ሴራ አምላኪዎች እንደሚሉት ማይክል ምስጢርን ሙሉ በሙሉ ለዓለም ሊያጋልጥ ጥቂት ቀናት ሲቀሩት ማህበሩ ትልቅ አደጋ እንደሚሆንበት ስላወቀ በግል ሐኪሙ በኩል ሕይወቱ እንዲያልፍ አደረገ። የዶክተር ኮራንድ መቀጠርና የፈጸማቸው ተከታታይ ስህተቶች በሙሉ ማይክልን ያለምንም ጥርጣሬ ለማስወገድ የተደረገ ድራማ እንጂ ተራ ቸልተኝነት አይደለም ይላሉ። እውነት ማይክል ጃክሰን የዚህ ምስጢራዊ አባል ሰለባ ሆኗል ወይስ የዩቲዩብ ተመልካቾችን ለመሳቢያ የሚፈጠር ተራ አሉባልታ? ዛሬ ማይክል ጃክሰን ካረፈ ረጅም ዓመታት ተቆጥሯል። ነገር ግን የሱ ሙዚቃና በሞቱ ዙሪያ ያለው ምስጢር አሁንም እንደ ትኩስ እሳት ይቀጣጠላል። ይህ የሕግ ፍርድ ቤቱ ዶክተር ኮራንድ ሙሬን ጥፋተኛ አድርጎታል። ዶክተሩ በገንዘብ ፍላጎትና በስራ ቸልተኝነት የማይክልን ሕይወት ማጥፋቱ የማይካድ እውነት ነው። ነገር ግን በብዙዎች ዘንድ ዶክተሩ ትልቅ ምስጢርን የሸፈነ ጭንብል ብቻ ነው። ማይክል ጃክሰን የራሱ የዝና ብቸኝነትና የሴራ ሰለባ ነበር። ከመጠንም በላይ በሰዎች መከበቡ፣ ነገር ግን በእውነተኛ ችግሩ ጊዜ አጠገቡ ማንም አለመኖሩ የፖፕ ንጉሱን የመጨረሻ ሕይወት እጅግ አሳዛኝ አድርጎታል። እሱ መድረክ ላይ በሚሊዮኖች ፊት ያበራ ኮከብ ነበር። ከጀርባ ግን በጨለማ ክፍል ውስጥ እንቅልፍ የሚማስን ምስኪን ሰው። ታዲያ ለእናንተ እውነቱ የትኛው ይመስላችኋል? ማይክል የሞተው በሐኪሙ የግል ስህተትና ስግብግብነት ነው ወይስ ከጀርባ የነበሩት የሙዚቃ ኢንዱስትሪ ግዙፍ አካላት የፈጸሙት የተቀነባበረ ሴራ? ወይስ ይችን ዓለም በሚስጥር የሚመሯት የሰይጣን አምላኪዎች ማህበር ግድያ? አስተያየታችሁን ከስር እንፈልጋለን፣ አስቀምጡልን። ለቻናሉ አዲስ የሆናችሁ ይህን አይነት የመሰሉ መረጃዎች እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ለቤተሰብነት ይፈርሙ። በቸር ያገናኘን።